ማይዘዌ ማለት ነው። አንድ ጓደኛዬ እርጉዝ ሆነሽ የትም ቦታ ሂጂ ዙሪ፣ መሄድ የምትፈልጊበት ቶሎ ቶሎ ሂጂ፣ የማትሄጂበት ጊዜ ይመጣል ብላኝ ደግማኝ ምን ብላኝ እንደሆነ አላውቅም፣ ብቻ እውነቷ ነው። በጣም እውነት 9 ወር ሙሉ እንደው ይቺ 3 ወር ምናምን የምታማችሁ ሰዎች ለእኔ ምናምን ካላችሁ ነው እንጂ ሌላኛውን ቀን ዝም ብላችሁ ዙሩ። ማከናወን ያለባችሁን ነገር ምናምን አከናውኑ። ሾርት ኮርስ ምናምን መውሰድ ካለባችሁ ውሰዱ። ይኸው እንደዚህ ትሆናላችሁ። እቤት ነው የምትሆኑት። እግዚአብሔር የማትወጡበት ጊዜ ይመጣል። ስለዚህ ውጡ። እርጉዝ የሆናችሁ ደከመኝ በቃ አትበሉ። አሁን ጸጸተኝ፣ እግዚአብሔር ጸጸተኝ። እኔ ምን ነው በወጣ እኔ ውረጂ ስባል በወርድ ምን አለበት? ስለዚህ አሁን ለወጣ ስለሆነ እንደዚህ ያልኳችሁና መውጣት አሁን ያጓጓችኋል። በቃ እንደዚህ ውጭውን እያያችሁ ያልፍ ሰው ምናምን ስታይ ወይኔ እድለኛ ነው። በቃ እንደሱ አይነት እድለኛ ሰው የለም ብታይ። ስለዚህ አሁን እርጉዝ የሆናችሁ ውጡ፣ እሺ ውጡ፣ ውጡ። ገና ትቀመጣላችሁ እግዚአብሔር በጣም እስኪሰለቻችሁ ድረስ። ኖ ቤተሰቦች ልጄን ያዙልኝ፣ እኔ ልውጣ። ቸወታችኋለሁ። እሱ ነገራችሁ ብዬ ነው።